ጀነራል ተፈራ ማሞ ከትግራይና ከኤርትራ ጋር ግንኙነት መፍጠራችን አይቀርም አሉ። ብርጋዴር ጀነራል ተፈራ ማሞ በወቅታዊ ጉዳዮች ላይ ከኢትዮ 251 ሚዲያ ጋር ባደረጉት ቆይታ ስለ ፋኖ ዘመቻ፣ ስለ አገዛዙ ጦር ኪሳራና ስለ ፋኖ አንድነት ማብራሪያ ሰጥተዋል። የአማራ ፋኖ ኃይሎች ከሰሞኑ በጀመሩት ዘመቻ አንድነት ከፍተኛ ኪሳራ በአገዛዙ ጦር ላይ ማድረሳቸውን ገልጸዋል። አክለውም የአድማ ብተና ኃይሎች ወደ ፋኖ እየገቡ መሆናቸውን አንስተዋል። በፋኖ በኩልም አቀባበል እየተደረገላቸው ነው ብለዋል። እንዲሁም ወደ ቤተሰቦቻቸው መመለስ የፈለጉት ይመለሳሉ ሲሉ ገልጸዋል። ምንድነው በዋነኛነት ያደረሰበት ተጽዕኖ ዘመቻ አድርጎ ማሳካት እንደማይችል ነው ያሳየው። ተደጋጋሚ ዘመቻ ያቅዳሉ፣ የህብረት ውጊያ ቅጥሴ በሚል ይነድፉታን፣ ግን ምንም ርቀት መሄድ እንደማይችሉ እየተቀለበሰ በራሳቸው ኃይል መተማመን እንዲያጡ፣ ውስጣዊ ግንኙነታቸው መረጋጋት እንዳይኖረው፣ እርስ በርሳቸው ላይ ትርምስ እንዲፈጥር ፈጥሯል ይህ ውጊያ። ምክንያቱም ተደጋጋሚ ሰፊ በሙሉ ያለ የሌለ ኃይላቸውን አስገብተው ይህ ኃይላቸው መስራት እንደማይችል፣ ፋኖን ደርምቶ ወደት እንደማይችል፣ ፍላጎታቸውን ማሟላት እንደማይችሉ፣ የያዙትን ቁሳዊ ኃይልና ሁሉን ነገር እያንጠበ እዛው እንዳለፈ መሆኑን በሃድ ማየት ችለዋልኝ። ውጤቱም ለኛ ይሄ ነው ያለን የሚሉት ከባዶነት የሚነሳ ነው እንጂ እውነተኛ ኃይል ገንብተው አይደለም። እውነታው የሚያሳየው መሬት ላይ ያለው ባዶ መሆናቸውን ነው። ከልብና እናመሰግናለን። እንግዲህ በተለይ አድማ ብተና፣ ሚኒሻ የአገዛዙ በመንግስት ሰራተኛው ሲያስተዳደሩ የነበሩ ሲመሩ የነበሩ ከዛ በተጨማሪ ደግሞ በመዋቅር ውስጥም ሲያገለግሉ የነበሩ በርካታ ኃይሎች ወደ ፋኖ በኩል ይቀላቀላሉና ከዚህ መቀላቀል ጋር ተያይዞ ከወጡ በኋላ የደረሱ የሚል ምን ተደረገላቸው እነሱ እኔም ብገባ ከነሱ የተለየ ጣፋንታ የለኝም የሚል በርካታ ሐሳቦች በአገዛዙ በኩል ባሉ ኃይሎች ይነሳንና እንደ ወደ እናንተ ለሚቀላቀሉ አድማ ብተና፣ ሚኒሻ፣ አጠቃላይ የመንግስት ሰራተኞች በመዋቅር ውስጥ ያሉ ሰዎች ወደ እናንተ ሲቀላቀሉ ምን ታደርጉላቸዋላችሁ? ምን ታቀርባላችሁ እናንተ? እሺ፣ እነዚህ በተደጋጋሚ በብዛት የገባሉ ስርዓት ባለው አቀባበል ይፈጸምላቸዋል። የመጀመሪያ ፍላጎታቸው ነው። ለምሳሌ አንዳንዶቹ የገንዘብ ድጋፍ ተደርጎላቸው ወደ አካባቢያቸው መሄድ ለሚፈልጉ በስርዓት እንዳስገቡት ዕቃ ለምሳሌ መትረየስ ይዘው የሚገባሉ፣ ስናይፐሮች ይዘው የሚገባሉ፣ ክላሽ የሚገባሉ። ቀደም ሲል በወጣው ደንብ መሰረት ገንዘቡ ተሰጥቷቸው ወደ ሀገራቸው የገባሉ። ይሄ በተለያየ ቦታ ላይ በህውደት በግልጽ ሊታይ ይችላል። አንዱ ይሄ ነው። ሁለተኛው ደግሞ የለም መታገል እንፈልጋለን፣ አብረን መታገል እንፈልጋለን የሚሉት ደግሞ ወደ ፋኖ እየገቡ ይታገላሉ። በሚያሳዩት ሂደት በሚያሳዩት ፍጥነት በየደረጃው በኃላፊነት በተለያየ ኃላፊነት እስከ መግባት የደረሱ አሉ። ለምሳሌ አሁን ቀደም ሲል የገቡትን ኮሎኔሎች፣ ሻለቆች፣ ሻምበሎች እስከታይ ድረስ በተለያየ ኃላፊነት ገብቶ ጥቁም በራሱ ምርጫና ፍላጎት ማስተናገድ ላይ ነው። ከኤርትራና ከትግራይ ኃይሎች ጋር ትገናኛላችሁ ወይ የሚል ጥያቄ የቀረበላቸው ጀነራል ተፈራ ማሞ ከዚህ በፊት ከሁለቱም ኃይሎች ጋር ግንኙነት ባይኖረንም ወደፊት ግን ግንኙነት ማድረጋችን አይቀርም ብለዋል። አገዛዙ ሰሜኖችን ለማጥፋት እየጣረ ነው የሚሉት ጀነራል ህልውናቸውን ለማስቀጠል መታገል አለባቸው ሲሉ ገልጸዋል። አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት
ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ስሜረኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው።